አዶናይ ከ7 ሰዓት በፊት የለቀቀው ሂስቶሪ በቲክቶክ አካውንቱ ኦፊሻል ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ ምን ያህል ብወዳችሁም ግን አንዳንድ ነገሮች ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል። አከብራችኋለሁ። ይህ የመጀመሪያው ሂስቶሪ ነው። እዛው ላይ እንደዚህ ይላል። ሁላችንም የራሳችንን መንገድ መርጠናል። ስለዚህ ያለንበትን ሁኔታ ተገንዝባችሁ ወደ ጭፍን ወቀሳ ባትገቡ ለሁላችንም ሰላም ይጠቅማል። አመሰግናለሁ። እንዲህ ባለበት ከ1 ሰዓት በኋላ ደግሞ ጃኒ የራሷን ሂስቶሪ አቅርባለች። ይህን ከመናገሬ በፊት ግን ለምን ይሄ ነገር ሊፈጠር ቻለ? የጃኒን ሂስቶሪ ወደ እናንተ ከማምጣቴ በፊት አንድ ነገር ልንገራችሁ። እውነታው ምንድን ነው? እውነትስ ጃኒና አዶናይ ተለያይተዋል ወይስ አልተለያዩም የሚለውን ነገር ልንገራችሁ። እንደሚታወቀው ዲላን ፔጅ ወደ ኢትዮጵያ ከመጣ በኋላ ወይም ደግሞ አዶናይ ወደ ለንደን ከሄደ ቀን ጀምሮ ከጃኒ ጋር ያላቸው ግንኙነት እየሰፋ መምጣቱን በተለያዩ ቪዲዮዎችና በተለያዩ ነገሮች መገንዘብ ችለናል። ነገር ግን በጣም ደግሞ የነሱ መራራቅ የታወቀው ዲላን ፔጅ ከመጣ በኋላ ኦልሬዲ የቶቶት የእራት ግብዣ ላይ ጃኒ በጣም ስትፈለግ ነበረ። በስተመጨረሻም ተገኝታለች። ነገር ግን እንደ ድሮ አብረው ቪዲዮ አልሰሩም ወይም ደግሞ የተለያዩ ነገሮች ሲወራ ሰምታችሁ ሊሆን ይችላል በቲክቶክ። በተለይ ደግሞ ጃኒ ከዲላን ፔጅ ሚስት ጋር ትሰራለች። አዶናይ ደግሞ ከዲላን ፔጅ ጋር ቪዲዮ ሲሰሩ ነበር። የተለያየ ሁኔታ፣ የተለያየ ቦታ፣ የተለያየ አቀራረብ። ይህ ነገር ብዙ ሰዎች ላይ ጥያቄን ፈጥሯል። እውነት እነዚህ ጥንዶች እንዴት ሊለያዩ ቻሉ? ምንድነው ምክንያታቸው ልትሉም ትችላላችሁ። ነገር ግን አንድ ልብ እንድትሉት የምፈልገው አንድ ነገር አለ። ታስታውሱ እንደሆን አዶናይ ለንደን እያለ እንዲህ ሲል